ዛሬ አንድ ምርጥ ገጠመኝ አጋራችኋለሁ። ባለፉት ወራት ከ200 በላይ የሚሆኑ የሃይ ስኩል ተማሪዎችን ማግኘት እድሉ ነበረኝና በቆይታችን አንድ ጥያቄ ጠይቄያቸው ነበረ። አንድ በጣም የምትወዱትን ሳብጀክትና አንድ ደግሞ የሚከብዳችሁን በወረቀት ጽፋችሁ ስጡኝ ነበር ያልኳቸው ማለት ነው። እነሱም ጽፈው ሰጡኝ። ወረቀቱን ካየሁት በኋላ ግን አይ ዋዝ ሶ ሰርፕራይዝድ። ከ204 አካባቢ ተማሪዎች 181 የሚሆኑት ፊዚክስ ብለው መርጠዋል ማለት ነው። ከዛም በኋላ ለምን ብዬ መጠየቅ ፈለገው። ለምን አልኳቸው። ድንገት አንዷ ከመቀመጫዋ ብድግ ብላ ምን ብትለኝ ጥሩ ነው? When concepts are clear, physics is life. When concepts are unclear, physics is confusion. When the concepts are clear, physics is life. When the concepts are unclear, physics is confusion ብላኝ ቁጭ አለች ማለት ነው። ዛኔም በጣም ተገርሜ እንሻሰብኩና alright, you are right. I am here to clear physics, to make your life not your confusion ብዬ እነሱ ጋር በዚህ ሁኔታ ተስማምተን ከዛን ሰዓት ጀምሮ እነሱም የሚፈልጉትን ነገር ይጠይቃሉ። እኔና ጓደኞቼ ደግሞ በስርዓት ተዘጋጅተን ለነሱ የሚሆነው ለነሱ የሚመጥነው ነገር እናቀርባለን ማለት ነው። ስለዚህ በዚህ መልክ እነሱን እያገዙ በመገኘቴ በጣም ደስ ይለኛል። በቆይታችን ከነሱ ያየሁት ነገር ምንድነው? እነዚህ ልጆች በፍጹም ፊዚክስ አይፈሩ፣ ነገር ግን ክሊር የሆነ ኮንሰፕት ከኛ ይፈልጋሉ ማለት ነው። አንድ እርግጠኛ ሆኜ የምነግራችሁ ነገር ቢኖር ምንድነው? የኢትዮጵያ የወደፊት ሳይንቲስቶች እዛ ነው ያሉት። በቃ በእርግጠኝነት ምርጥ ሳይንቲስቶች ይወጣሉ ወደፊት። ስለዚህ ልናግዛቸው ይገባል ማለት ነው። ጀምሬያለሁ ማገዝ ከጓደኞቼ ጋር፣ ሁላችንም ልናግዛቸው ይገባል ማለት ነው። አመሰግናለሁ። Subscribe.